ለመሆኑ በህይወት እያላችሁ የራሳችሁን የቀብር ስነ ስርዓት የመታደም እድል ቢገጥማችሁ ምን አይነት ስሜት የሚሰማችሁ ይመስላችኋል? ዛሬ እኔ በዚህ አስደንጋጭ እድል ውስጥ አልፌያለሁ። በዚያ ጨለማ በሚመስል የሬሳ ሳጥን ውስጥ ያለው እኔ አይደለሁም። ነገር ግን በዚያች ቦታ የተከማቹት ሰዎች በሙሉ እኔን ከዚያ ዓለም ተለየ ብለው አምነዋል። እኔ ግን በአንድ ትልቅ ዛፍ ጀርባ ሆኜ የራሴን የግብዓተ መሬት ሁኔታ በዓይኔ እያየሁ ነው። ከ3 ቀናት በፊት የነበረኝ ማንነትና ዛሬ ያለሁበት ሁኔታ ሰማይና ምድር ናቸው። ያ አስፈሪ የመኪና አደጋ ውድ ህይወቴን ብትንትኑን አወጣው። ያቺ ተወዳጇና ማራኪዋ መኪና ገደል ውስጥ ገብታ ተከሰከሰችና መንደድ ጀመረች። እኔ ግን በፈጣሪ ቸርነት ከሞት መንጋጋ አምልጬ ወጣሁ። ነገር ግን በመኪናው ውስጥ የነበረው አንድ ከኛ ጋር የተሳፈረ ወጣት መልኩን አይቶ መለየት በማይቻልበት ሁኔታ ተጎድቷል። በዚህ ጊዜ ዓለም ካሳሁን ሞተ ብላ እንድታምን አደረጋት። እውነቱን መናገር ይችል ነበር፣ ግን ለምን? ለካሳሁን ሞት የሚፈልጉ ብዙዎች ነበሩ። የቅርብ ጓደኞቼ የጠለፉብኝን በሚሊዮን የሚቆጠር ብር ለማስመለስ መሞቴ ከምንም በላይ ትልቅ የድብቅ መሳሪያ እንደሚሆንኝ ተረዳሁ። ስለዚህ ዛሬ በቁም ተቀበርኩ። በጣም የሚገርመው የቀብር ስነ ስርዓት ላይ የሚነገረው ውሸት ሳይሆን ከለቅሶው ጀርባ ያለው እውነት ነው። እነሆ የ10 ዓመት ጓደኛዬ ሰሎሞን ብዙ ሰዎች አለቃቀሱን አይተው አንጀቴን በላው። ለጓደኛው እንዲህ ሲርገበገብ የሚሉ የትየለሌ ናቸው። ግን ያ የሰዎችን ልብ በከባድ ሐዘን የበረቀሰው አለቃቀሱ የአዞን እንባ እንደሆነ አውቃለሁ። ያ እንባ ለእኔ ሳይሆን እኔ በመሞት የዘረፈው ገንዘብ በሰላም ስለቀረለት የሚፈስ የደስታ እንባ ነበር። ጽዮን የልቤ ንግሥት የምላት ባለቤቴ ናት። እሷ ግን እውነተኛ ሐዘን ላይ ናት። ድንገት ግን አንድ ነገር አየሁ። ሰሎሞን እጇን በሐዘን ስም ሲይዛት የሰጣት የአይን ጥቅሻ ልቤን እንደ ጦር ወጋው። ለካ ክደቱ ከአልጋዬ ስር ጀምሮ ነበር። ለዛ ነው እኔን ለመቅበር የቸኮሉት። አዲሱን ህይወታቸውን በእኔ ሀብት ለመጀመር ኑሯል ብዬ አሰብኩ። ቀብሩ ተፈጽሟል። አሁን ካሳሁን የሚባል ሰው በሰነድ ላይ የለም። ነገር ግን የበቀል መንፈስ ሆኜ ተመልሻለሁ። በመስኮት ስመለከት ያየሁት ትዕይንት ግን ከሞት በላይ የሚገድል ነበር። ሰለሞንና ጽዮን የኔን ውድ የወይን ጠጅ እየጠጡ በመጨረሻ ተገላገልን እያሉ ሲሳሳቁ አየኋቸው። እንደ መንፈስ ቆምኩባቸው። ድንጋጤያቸው የሚገለጽ አልነበረም። አንተ እኮ ሙተሃል አለ ሰሎሞን በድንገት። እኔ ግን ፈገግ አልኩ። አዎ ካሳሁን ሙቷል። አሁን የመጣሁት ግን የካሳሁን ጥላ ነኝ አልኩት። አልገደልኳቸውም፣ ምክንያቱም ለነሱ ሞት ትልቅ እፎይታ ነው። እኔ ግን እውነቱን አጋልጬ ለህግ ሰጠኋቸው። ዛሬ የራሴን ቀብር ካየው በኋላ አንድ ትልቅ ትምህርት ተምሬያለሁ። ዓለም የምታደንቀው ስትኖር ሳይሆን ስትሞት ነው። አሮጌውን ማንነቴን በዚያ መቃብር ትቼዋለሁ። አሁን አዲስ ስም፣ አዲስ ፊትና አዲስ ህይወት አለኝ። እናንተስ ዛሬ ብትሞቱ በመቃብራችሁ ላይ በእውነት የሚያለቅስላችሁ ማን ይመስላችኋል? ይህ ጥያቄ እንዲያስደነግጣችሁ አትፍቀዱ፣ ይልቁንም እንዲያነቃችሁ ፍቀዱለት። አሮጌ ማንነትን ለመቀበር የግድ አካላዊ ሞት አያስፈልግም። ዛሬ የስንፍነትን የፍርሃትንና የጥላቻን ማንነት መቅበር ትችላላችሁ። ካሳሁን በመቃብሩ ላይ እንደተነሳው ሁሉ እናንተም ከውድቀታችሁ ላይ አዲስ ሰው ሆናችሁ ተነሱ። ህይወት በሁለተኛ እድል የታደለች ናት። ያንን እድል ዛሬውኑ ተጠቀሙበት። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ።